ዘይቱን አስገባና ምግብ ሰርተበት ብላ። ዘይት የተፈጠረው ምግብ ለመብላት ለሆድ ነው እንጂ ለፈውስ አይደለም። ይሄ የሚታጀበው ለህይወቱ ወይም ለደህንነቱ ስጋት ኖሮት ነው። እንደዚህ አይነት እጀባ ማድረግ ከስርዓት ያወጣ ወይም ያፈነገጠ ስርዓት የሌለው አይነት ነገር ነው። ልባቸው ያበጠ የጠገቡ ስርዓት የሌላቸው ተራ ለሆነ አገልጋይ እኔም ብትነኩ መንግስት ነው ያለኝ ብሎ ከማለት እናንተ የምትሰብኩት ክርስቶስ ባልተሰቀለ ዋጋ ባልከፈለ ነበር። ይሄ ሁሉ ሰራዊትና ይሄ ሁሉ የክፍለ ከተማ ወይንም የቀበሌ የወረዳ አስተዳደር በሙሉ አንተ የምትከተለውን ጌታ ይከተላል ብሎ አስቦ አይደል። በመንግስት በሚሰበሰብ ታክስ የሚከፈሉን ሰራተኞችን መንገድ ዘግታ ያ ሁሉ የመንግስት መኪና ያ ሁሉ ሰራዊት አድርገ ማምጣት። የተበታችሁ አገልጋዮች ረፉ። የፋነናችሁ ከሀገር ቤት የመጣችሁ ይሄ ወንዲውን ሴት የማይታወቅ ዲጄ ሄጄ ሴት ነኝ ያለኝ ሰውዬ አንተ ዲጄ ለምን አታርፍም? ሰው ለምን እንዲህ ታረጋለህ? እያመጣ እኮ ነው ማለት። ሰላም ተመልካቾቼ እንዴት ናችሁ? ሰላማችሁ ባላችሁበት ይብዛ እያልኩኝ ዛሬ እንግዲህ በአዲስ ዩቲዩብ ቻናል እንዲሁም በሁለተኛ ዩቲዩብ ቻናል ማለት ነው። ከዚህ በፊት ኢትዮ ሁሉ ሚዲያ በሚለው ነበር። አሁን ደግሞ ሌላ አዲስ ዩቲዩብ ቻናል ከፍተን በተለይ ደግሞ በአንድ ጉዳይ ላይ ፎከስ አድርጌ ትንታኔ የምሰጣበት በዚህ ጉዳይ ላይ ብቻ ማተኮርበት ዩቲዩብ ቻናል ነው። የዚህም ዩቲዩብ ቻናል ጨዋታ ዞን የሚል ነው። አንዳንድ ነገሮች እያነሳን እንጨዋወታለን፣ እንስቃለን፣ ዘና እንላለን። መረጃዎችም ካሉ ደግሞ በዚህ ጉዳይ ላይ በዚህ መረጃ ላይ በተለይ በኢትዮጵያ ውስጥ በዓለማችን ላይ የተከሰቱ ጉዳዮች የተፈጠሩ ጉዳዮች ምንድናቸው የሚለውን ነገር ከኛ ጋር ሪአክት እያደረኩ ወይም ደግሞ መልስ እየሰጠውበት ትንታኔ እየሰጠውበት ቆያለሁ። ዛሬ በደንብ አትኩሬ በሁለት ጉዳዮች ነው ፎከስ ማድረገው። እናንተም ሁላችሁም እንግዲህ ቲክቶክ ላይ እንደምትከታተሉት አሊያም ደግሞ በዩቲዩብ ቻናል እንደምትከታተሉት ሁለት ጉዳዮችን ነው የምናተኩረው ዛሬ። የመጀመሪያው ነገር ደግሞ በፕሮቴስታንት ሃይማኖት ላይ የገባው ሰጣ ገባ እንዲሁም በነብዩ ጩፋና እንዲሁም ደግሞ በካውንስሉ የተደረጉ አላስፈላጊ ምልልሶችን እንመለከታለን። ከዛ ውጪ ደግሞ ወደ ቲክቶክ መንደሩ ስንሄድ ደግሞ ዱባይ ሀገር ውስጥ በምትኖር ዲጄ ሊ አንድ ሰው ተጭበርብሬ ያለው ገንዘቤን ተበልቻለሁ በሚል በትልቅ ተከታይ ባላት ሀቢባ በምትባል ላይ ስሞታ ወይም ቅሬታ አቅርቦ እንግዲህ በጣም ሶሻል ሚዲያው ላይ ብዙ መነጋገሪያ የሆነችው ዲጄ ሊ መልስ አልሰጠችበትም እስካሁን ድረስ እና የእናንተንም ሪአክሽኖች የእናንተንም ሐሳቦች እዚህ ላይ አሳያለሁኝ። ከዛ ውጪ ደግሞ አንዳንድ አለፍ ብሎ በጣም የሚያስቁኝ ዘና የሚያስደርጉኝ ኮሜንቶችን እንነጋገራለን። ለዛሬ ይዤ የቀረብኩላችሁ ይሄንን ጉዳይ ነው። እስከዛ ድረስ ታዲያ ስትከታተሉ ፕሮግራሙ ስትከታተሉ አዲስ ቻናል ነው፣ ጨዋታ ዞን የሚል ነው። ሁላችሁም ሰብስክራይብ ማድረግ እንዳትረሱ፣ ኮሜንት ማድረግ እንዳትረሱ፣ ሐሳብ መስጠታችሁን እንዳትረሱ። መልካም ቆይታ። ከዛ በፊት ወደ ጉዳያችን ከመግባት በፊት አንድ ቪዲዮ ዘና አድርጎኛል። እኔ እሱን እስቲ እንመለከታለን። ዘና የሚያደርጉ ከቲክቶክ ካገኘኋቸው ሰብሰብ ያሉ ጥርቅሞችን አሳያችኋለሁ። እንዲህ ወደ ጉዳያችን ከመግባታችን በፊት እንግዲህ ይሄ ልጅ እንደምትመለከቱት ብዙ ሰው ሲቀባበለውና ብዙ ኮሜንቶች ሰዎች ሲሰጡት አይቻለሁኝ እና የዚህ ልጅ እንመልከተው። በነገራችን ላይ ብዙዎቹ ሰዎች እንደ ራሳቸው ስታይል ወይም እንደ ሙድ አድርገው አምጥተውታል። በተለይ በመዝሙር ላይ በተለያዩ የሃይማኖት ተከታዮች ያሉ ሰዎች ኪሮግራፊ ብለው በተለይ በፕሮቴስታንት ሃይማኖት ተከታይ ላይ ኪሮግራፊ ብለው ነው የሚሉት። እናንተ ታዘቡት። ብዙ ሰዎች ኮምፕሌን አድርገዋል። እንግዲህ ወደ ቀጣይ ቪዲዮ እንሄዳለን ተመልካቾቼ። ይሄኛውን ልጅ ተመልከቱ እስቲ ምን እንደሚያደርግ። አይታችሁታል? በጣም ተመልክታችሁታል? እኔ እንዴት አስቦት ሙዚቃው እንደዚህ በፊቱ እንደሚጫወት ለእናንተ ሰጥቼዋለሁኝ። በነገራችን ላይ
ካውንስሉ ወይንም የፕሮቴስታንት ሃይማኖት ተከታይ የሆናችሁ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ላይ ሰሞኑን የነበረው ሰጣ ገባ በተለያዩ በአንድ እምነት ጥላ ስር ሆነው የተለያየ አስተዳዳሪ ያላቸው እኔ የምላቸው ጎረምሶች ነው። በተለይ የነቢያቶቹ ዘርፍ እና በራሳቸው ንግድ ፍቃድ ከፍተው በራሳቸው ስራቸውን የሚሰሩ በራሳቸው የሚገለገሉ በራሳቸው ማንም ከነሱ በላይ አለቃ የለም ብለው የሚያስቡ የጎረምሶቹ ቡድን እንግዲህ ከካውንስሉ ጋር ሰጣ ገባ ሄደዋል። እኔ አንድ ትንሽ የታዘብኩት ነገር አለ። ካውንስሉም አንድ ያደረገው ነገር አንድን ነገር በሽማግሌ መጥራት ሲቻል ወይንም ደግሞ በራሳቸው በውስጥ አስተዳደር መነጋገር ማውራት ሲችሉ እያንዳንዱ እየመጣ ሚዲያ ላይ መዘገብ የሚዲያን ኢቲክስ ወይም የሚዲያን ስነ ምግባር አለማወቅ ነገር ይመስለኛል። ይሄ የሰጠው ካውንስሉ ወደ ሚዲያ ሲመጣ ፕሬስ ሪሊዝ ጋዜጣዊ መግለጫ ሲያወጣ ከተለያዩ ተቋማት ጋር ከተለያዩ ሰዎች ጋር ከነሱም ኃላፊዎቹ ጋር በጣም ትልልቅ ሰዎች ይሄንን ኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ካውንስል ይሄን መግለጫ ከመውጣቱ በፊት እንግዲህ ነብዩ ጩፋ በአዋሳ ከተማ በጣም በሌለ አሸብርቆ በሌለ አይነት ነገር ቅበላ ተደርጎለታል። እኔ አንድ ጥያቄ ያለኝ ነገር ግን እኔ ለራሱ ለዩ ጩፋ ጥያቄ ያለው በመሳሪያ ታጅቦ ከሚሄድ ለምን እግዚአብሔርን አይተውም? ምክንያቱም እነሱ ለደህንነቱና ለህይወቱ እሱን የሚጠብቁት ከሆነ እና በነገራችን ላይ እኔ መታጀቡ አይከፋም። እኔ የሚታጀብ እኔ ምንም እሱ ላይ ክፋት የለብንም። መታጀቡ ግን ይሄ የሚታጀበው ለህይወቱ ወይም ለደህንነቱ ስጋት ኖሮት ነው። እና እሱ የሚያመሰግነው ማንንም አንፈራም፣ እኛ የሰማያዊ ሰዎች ነን፣ እኛ እግዚአብሔርን የምናመልክ ሰዎች ነን። ማንንም አንደኛ ሃይማኖትም መንግስት በሃይማኖትም ጣልቃ አይገባም፣ ሃይማኖትም በመንግስትም ውስጥ ጣልቃ አይገባም። እና ይሄ ሁሉ መንገድ ማጨናነቅና ይሄን ትራፊክ ፖሊስ እንደዚህ አይነት መንገድ ተዘግቶ በእንደዚህ አይነት እጀባ ማድረግ ከስርዓት ያወጣ ወይም ያፈነገጠ ስርዓት የሌለው አይነት ነገር ነው። አይ ቲንክ አንዳንድ ነቢያቶችም ወይም በአብዛኛው ነቢያቶችም ልባቸው ያበጠ የጠገቡ ስርዓት የሌላቸው ያፈነገጡ ናቸው ብዙዎቹ። ገና ለገና ትንቢት እንናገራለን ከኛ በላይ የለም ከኛ በላይ ለእግዚአብሔር የሚቀርብ የለም ብሎ በድፍረት ወይንም በሙላት ለመናገር አሁን ላይ አስችሏቸዋልና እኔ እንደዚህ አይነት መንግስትም አደብ ይገዛ። በተለይ ክፍለ ሀገር ሲሄድ እንደዚህ መንግስት ህዝብን በሚያስጨንቅና የሌላውን ሃይማኖት በሚያስጨንቅ መልኩ ማድረግ ልክ አይደለም። ሁለተኛ ነገር ደግሞ ከዚህ ዓለማዊ ነገር መውጣት አለባቸው። ምክንያቱም ይሄንን ዓለም አንመስልም ይላል መጽሐፍ ቅዱስ ላይ እነሱም ሲሰብኩት ይሄን ዓለም አትምሰሉ ብሎ ሲል በእንደዚህ አይነት ይሄን ሁሉ መሳሪያ እንግዲህ በጣም ኮማንዶዎች ወይንም ደግሞ በስናይፐር የታጠቁ መሳሪያ እንግዲህ እንደምናየው ላይ በምስሉ ላይ በመሳሪያ የታጠቁ እንደዚህ አይነት ሰራዊቶች ለማን ነው እንደዚህ አይነት እጀባ? ለአንድ ተራ ለሆነ አገልጋይ። ምክንያቱም እነሱ እኛ ክርስቶስ ከሌለን ውጪ ተራነን ብለው የሚሉ ሰዎች በህዝብ ፊት እንደዚህ ህዝብን አስጨንቀው በመሳሪያ ታጅቦ መሄድ ይሄ አንድ ከመንግስት ጋር ያለ ቁርኝትን ወይንም ነገር እኔም ብትነኩ መንግስትን ያለኝ ብሎ ከማለት ወይንም ማለትን ያስመስላልና እኔ የሃይማኖት ተከታዮችን በተለይ ፕሮቴስታንት የሆናችሁ ነቢያቶችም አደብ ብትገዙ ልባችሁን ሰከን ብታረጉት ብዬ ይላለሁኝና እንደዚህ አይነት ነገር በጣም በጣም ማህበረሰብን አንደኛ ወንጌል እንዴት ሆኖ ነው የሚሰበከው? እንዴት ሆኖ ነው የሚነገረው? ወንጌል እኮ ማለት ክርስቶስ ነው። ክርስቶስ ሲሄድ እኮ ወይንም በምድር ላይ 33 ዓመት ክርስቶስ ሲኖር እንደናንተ እየታጀበ በመሳሪያ የተደረገ ከለላ እየተሰጠው አይደለም። እንደዚህ ከለላ ቢሆነውማ ኖሮ ባልተሰቀለ ነበር። እናንተ የምትሰብኩት ክርስቶስ ባልተሰቀለ ዋጋ ባልከፈለ ነበር። እንደዚህ በነገራችን ላይ የመንግስት ጋር አብረህ እንደምትሰራ ማሳያ ነው እንጂ ይሄ ሁሉ ሰራዊትና ይሄ ሁሉ የክፍለ ከተማ ወይንም የቀበሌ የወረዳ አስተዳደር በሙሉ አንተ የምትከተለውን ጌታ ይከተላል ብሎ አስቦ አይደለም። ስለዚህ ይሄ ህዝብን ከማጃጃል ህዝብን ከማደናቀፍ አደብ ብትገዙ ስርዓት ብትይዙ ብዬ ባይነኝ። እንደዚህ ሽብር በተሞላበት ማድረግ ልክ አይደለም። ቀጥሎ ደግሞ ይሄንን ተቃውሞ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ካውንስል ላደረገው መግለጫ ምክንያቱም በካውንስሉ ውስጥ ከሆንክ አንተ በካውንስሉ ስር ነህና በካውንስሉ ስር ስለሆንክ መግለጫ አወጣ። መግለጫ ሲያወጣ
አንተ ራሱ ወይንም ነብዩ ጩፋ አለማወቅህ አንተ የምታስተዳድራት ቸርች በአንተ ብቻ እንደምትመራ መሆኑን ነው ያሳወቀው። ሁለተኛ የእሱ ፍላጎት ቢሆን ኖሮ በኢትዮጵያ ሙሉ ወንጌላዊ ቤተክርስቲያን በሚለው ካውንስሉ ባለበት ሎጎ እና ፐብሊክ ላይ ቤተክርስቲያኑን ወይንም ካውንስሉን ወክዬ ነው ብሎ አይወጣም ነበርና እንደዚህ አይነት አለመብሰል ምንም የእግዚአብሔርን መልእክት የምታቀበልን ቢሆን አለመብሰልህን ነው የሚያሳየው መግለጫ የመስጠትህንና ከእንደዚህ አይነት ድርጊታችሁ ታቀቡ። ህዝቡ ማያቅ እየመሰላችሁ ከህዝቡ ግሮሮና ከህዝቡ መቀነት ፈንቅላችሁ እየወሰዳችሁ ገንዘብ እኛ ከፍ ብለን የተቀመጥነው ብሎ ማለት እግዚአብሔር ያነሳውን እግዚአብሔር መልሶ ይጥለዋል እና መውደቂያን ባታዘጋጅ ጥሩ ነው። ንስሐ ገብተህ ህዝቡን ይቅርታ ጠይቀ ካውንስሉን ይቅርታ ጠይቀ ብትመለስ ይሻላል ነው ብዬ የምለው። አንደኛ አንተ የሚከተልህን ተከታይ ወይንም ካንተ የሚማረውን ተማሪ ወንጌል የምትነግርለትን ሰው በጥጋበኛ ህዝብ ባታፈራ ጥሩ ነው። እምቢተኛ ህዝብ ወይም አልሰማም የሚል ህዝብ ባታፈራ ጥሩ ነው። ለአለቆቻችሁ ወይንም ከሌላ ያሉት ስርዓት ላላችሁ ሰዎች ብትታዘዙ መታዘዝ ያስፈልጋችኋል። የፈለገ ነገር ቢሆን በኋላ መልስ የሰጠኸው አያዘኝም ልንታዘዝ አንችልም። ምክንያቱም መሳሪያ ባለው ህዝብ ወይንም መንግስት ከኔ ጋር ነው በሚለው ስርዓት ነው እንጂ በመንግስት ከኔ ጋር ነው በሚለው ስርዓት ነው እንጂ እንደው እነዚህ በሙሉ የተከተለ ሰው ጌታን አውቆ እነዚህ ሰዎች ጋር እዛ አንድም ደቂቃ ወንጌልን ብሰብክ ወይንም አንተ ስለተቀበልከው ክርስቶስ ብትናገር ጥሩ ነው ብዬ ወይም ደግሞ በካውንስሉ ስር እንደመሆን ለአለቃ ለመምህር ለእረኛ መታዘዝ አለብህ። ካልሆነ ግን አለመታዘዝ የነሱን መናቅ በራሱ ጥጋበኛ መሆንን ያሳያል። ያም ሶሪ እኔ ከአቅሜ በላይ ስለሆናችሁ ነው የምናገረው። ማለት በተለይ ነቢያቶች በሰላሙ ጊዜ እግዚአብሔር እናንተን ልታገለግሉት ህዝቡን እንድታገለግሉ ሾማችሁ ሊሆን ይችላል። አንዳንዶቻችሁ በስርዓት ሳይታነጽ እግዚአብሔር ቀና አምላክ ደግ አምላክ ስለሆነ ሊያደርግ ይችላል። በመጀመሪያ በምትቀበሉት ጸጋ ችግር የለብኝም። በአጠቃቀማችሁ ግን እናንተ ተቀበላችሁ ያንን እንደተለየ ነገር አስባችሁ እናንተ በተለየ መልኩ እግዚአብሔር ጋር ቀርባችሁ ወይንም ቀርብ ያለው ለምትሉት ነገር ልክ አይደለም። ይሄ በእናንተ እግዚአብሔር በሰጣችሁ ጸጋ ላይ መዘበትና ማሾፍ ነውና ዋጋ ትከፍሉበታላችሁ። ሀብት ንብረት ማፍራት ወይንም በሰው ዘንድ ከፍ ብሎ መታየት የእናንተን መልካምነት አይገልጽም። በጣም ደግሜ እነግራችኋለሁ፣ የእናንተን መልካምነት አይገልጽም። ስለዚህ ሁላችሁም በተለይ ነቢያቶች ልባችሁን ሰከና አድርጋችሁ ረገብ ብላችሁ ቁጭ ብላችሁ መጽሐፍ ቅዱስ ብታቆ ብትማሩ ነው ብዬ የምመክረው። ጥጋብና የማያቀን ህብረተሰብ መነገድ። ምክንያቱም እናንተ ከየትም ገንዘብ አላመጣችሁም። 20 ሚሊዮን ስክሪን ከምትገነባ እዛ ቁጭ ብሎ የሚለምን የተቸገረውን ህዝብ እሱን ብትረዳ ነው የሚሻለው። አንተ ለምትታይበት ስክሪን 2 3 4 5 10 15 ካሜራ ደቅነህ እነዚህ ሁሉ በመንግስት ገንዘብ ወይም በመንግስት በሚሰበሰብ ታክስ የሚከፈሉን ሰራተኞችን መንገድ ዘግተ ያ ሁሉ የመንግስት መኪና ያ ሁሉ ሰራዊት አድርገ ማምጣት ነውር ነው እና ይሄ አለማወቅ አለመብሰል ነውና ከዚህ አደብ ገዝተህ አርፈ ብትቀመጥ ብዬ ነው ምለው። ካውንስሉ አያጠፋም እያልኩ አይደለም። ካውንስሉን እየደገፍኩ አይደለም። ካውንስሉ ስር ተስማምተህ ካውንስሉ ስር ገብተህ በአንድ አስተዳደር እንድትሆኑ ከተፈቀደ በኋላ ለብቻዬ ነው ብሎ ማለት እስቲ አጠር ያለውን መልስ እንስማና ሌሎች ሰዎች የሰጡን መልስ እንመለከታለን። ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ምንም አይነት ሰራዊት አንፈልግም እያልክ የተናገርክበት ነገር አለ። እኛ ወደ አደባባይ ወጥተን በሚሊዮን የሚቆጠር ህዝብ የእግዚአብሔርን ወንጌል ለመስማት ስለመጣ በዛ ስፍራ በተሰበሰበው ህዝብ መሃል ምንም አይነት ጥቃት እንዳይደርስበት የሰማዩ ጥበቃ እንዳለ ሆነው በምድር ላይ ግን በዛ ስፍራ የሚሰበሰበውን የህዝቡን ደህንነት ለማወክ የሚመጣ ኃይል ካለ ህዝቡን ለመጠበቅ ነው ሰራዊት የመጣው። እኔ ያልገባኝ ነገር የህዝቡን ደህንነት ለማወክ ብለህ ስትል አንተ አጋንንትን ታስወጣ የለ እንዴ? ኢየሱስ ክርስቶስ እኮ ሽጉጥና መሳሪያ ይዞ እየሄደ አይደለም የመጣው። ስለዚህ በመሳሪያ የህዝቡን ደህንነትና ለማወክ የሚባል ነገር ከመንግስት ጋር ያይዘ ነገሩ ባታቆለጳጵሰው ጥሩ ነው። ማለት በጣም አምሶሪ በጣም ተራ ሰዎች ናቸው። እግዚአብሔር በሰጣችሁ ጸጋ ላይ የእናንተን አቅም ማሳወቅ ሲገባችሁ የእናንተን ድንፋንታ መናገር የእናንተን እንቢተኝነት መናገር ልክ አይደለም፣ በጣም ልክ አይደለም። ምክንያቱም ማንም እዚህ
ሁሉም የተከበረ ህዝብ ነው። እዛታች የሚያውከውም ሰው ሲመጣ አጋንንቱን አስወጣለት። በካራቴም ብለ በጫማ ጥፊም ብለ አጋንንቱን አስወጣለት እንጂ ለሚያውክ ሰው ነው ብለ አንተ ጀባ ከነሱ በላይ እኮ እግዚአብሔር አጅቦኛል ብለ የምትል ሰው ከሆንክ ለምን ትፈራለህ? ለምን እነዚህን ሰዎች ከመንግስት ጋር አብረ እንድትጣበቅ አድርገህ ለምን ታወራዋል? እና አመላለስህም ልክ ያልሆነ አመላለስ ነው። ቢሮ ውስጥ ለተቀመጠ ሰው ሰራዊት ለምንድን ነው የሚመደበው? ሰራዊት መመደቡ ደግሞ እንደ ኃጢአት ለምን ታየ? ከሁለት ሳምንት በፊት በአዲስ አበባ መስቀል አደባባይ በነበረው ኮንፈረንስ በኢቲቪ እና በተለያዩ ሶሻል ሚዲያዎች ተዘግቦ ሰራዊት ወጥቶ መንገድ ሲዘጋ፣ ትራፊክ ፖሊስ ወጥቶ መንገድ ሲዘጋ በዛን ሰዓት ለምንድን ነው ልክ የሆነው? ካውንስሉ ባዘጋጀው በመስቀል አደባባዩ ኮንፈረንስ ሲያስተናግድ የነበረው እኮ አሸር ብቻ አይደለም፣ በሺዎች የሚቆጠር ሰራዊት በመስቀል አደባባዩ ፕሮግራም ተሰማርቶ። እኔ በነገራችን ላይ አንተ በሰጠው በመስቀል አደባባይ ሐሳቡ ላይ ማለት ማማም አንተ የሰጠኸው ሐሳብና ያንተን ምላሽ የሰጠኸውን ምላሽ ላይ ማለት ማማም አንደኛ መስቀል አደባባይ የሁሉም የብሔር ብሔረሰቦች ወይም የኢትዮጵያ ሕዝብ በሙሉ ቦታ ነው። ስለዚህ ማንም ሰው ፕሮግራም ማካሄድ መብት አለው። ያ የማካሄድ መብት ያለው ቦታ ላይ መንግስት ሰላም ማስከበር ስለሆነ ስራው ህግ አስፈጻሚ ስለሆነ ህግ አክባሪ አካል ስለሆነ ይመደብልኝ ብሎ መጠየቅ ይችላል። ለአንድ ግለሰብ ግን ብድግ ብለህ ተነስተህ አዋሳ ለምትገባበት ግን ያ ሁሉ ክራውድ እና ያ ሁሉ እንደዚህ አይነት ምላሾች መስጠት ልክ አይደለም። ከመንግስት ጋር እንደሆንክ የሚያሳይ መንገድ ነው ለማለት ነው። ለሁለት ተከታታይ ቀናት መንገዱ ተዘግቶ ነበር። ሁሉም ነገር እናንተ ስታደርጉ ልክ ሆኖ እኛ ስናደርግ ልክ የማይሆንበት ምንም ምክንያት የለም። በሐዋሳ የተደረገው አቀባበል ላንተ ቢሆን በእርግጠኝነት ልክ ነው። ለኔ ስለሆነ ግን ስህተት ሆኖ ታየ። ታግዷል በምትለው በካውንስሉ ወረቀት ነው እንደ እኔ እየሰበኩ ያለው ምንድነው የሚታገደው? በዓለማት ሁሉ ላይ ታዲያ ታግዷል ካልተባለ ለመጀመሪያ አባል እንደሆንኩ ይታወቃል። በአንድ ካውንስል ውስጥ ነው የገባችሁት። ስለዚህ አባል የሆንከው እኮ የእነሱን ትእዛዝና ህግ ለመፈጸም ነው። አንተ ቢቀበሉ ኖሮ ካውንስሉን የምታመሰግን ከሆነ ሲያባሩህ ደግሞ ማን መብት አላችሁ? አንድ ግለሰብ መጀመሪያም በእናንተ አይደለም የቀጠልኩት ብለ ማለት ነውር ነው። ስለዚህ አንዳንድ ነቢያቶች ያልበሰላችሁ ናችሁ ማለት የእግዚአብሔርን ቃል ብታውቁ የእግዚአብሔር ጸጋ ቢኖራችሁ ያልበሰላችሁ ናችሁ። አም ሶሪ በጣም ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሲበኩ የሚለው ትልቅ ላይሰንስ ነው። ታግዷል ያለው ካውንስሉ ከሆነ ካውንስሉ እንደ ካውንስል ሌጋል በሆነ ደብዳቤ ይጠይቀኝ። ካውንስሉ ተጥሷል ብሎ የሚያምነው የተኛው ደንብ እንደሆነ ጠርቶ በሚያነጋግርበት ጊዜ ምላሽ ሰጣለሁ። ተጥሶ ከሆነ ያሳምነኝ፣ ካልተጣሰ ደግሞ የጣሰው ራሱ ስለሆነ መጣሱን ያምናል። በኢትዮጵያ ምድር በነ ዘመን ለተሰራው ለትልልቅ ስራዎች እውቅና መስጠት ባትችሉ አትሊስት ሰውን እንደ ሰው ማክበር፣ ጠርቶ ማነጋገር በጣም አስፈላጊ ነው። ምንም ያልተረዳ ህዝብ በእኛ ጉዳይ ሁሉ ካውንስሉ ስልጣን ያለው ይመስላል። በእኔም ሆነ በተቋሙ ጉዳይ ካውንስሉ ስልጣኑ የተገደበ ነው። የኔ አገልግሎት ተጠርነቱ ለካውንስሉ ሳይሆን ለእግዚአብሔር ነው። መልእክቴን ሳጠቃልል በአገር ውስጥና ከሀገር ውጭ ያላችሁ ሰዎች በቀጣይም ጊዜ በክራይስት አርሚ ጉዳይ ላይ አዲስ ነገር ሲኖር እየመጣው መልእክት አስተላልፋለሁ። ካውንስሉ የሰጠውን ወረቀት ካውንስሉ ሊያግድ ይችላል። ከካውንስሉ በፊት ክራይስት አርሚ በመላው ዓለም ወንጌልን በመስበክ ለብዙ ሰዎች መዳን የሆነች ቤተክርስቲያን ናት። ከካውንስሉም በኋላ ትቀጥላለች። በዚሁ አጋጣሚ እንዳውም ከፊታችን እሁድ ከጠዋቱ 12 ሰዓት ጀምሮ ድንቅ ፕሮግራም አለ። እያንዳንዱ ሰው ቤተሰቦቹና ጓደኞቹ በጣም የሚያሳፈን የትዕቢት የጥጋብ የልህ የተሞላበት ነው። ለዚሁ መልስ የሚሆነ አንድ ቪዲዮ ላቀርበልህ። የተበታችሁ አገልጋዮች ረፉ። የፋነናችሁ ከአገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያደረጋችሁ ስሪፒስ ትለብሱ ውጥር ያላችሁ ረፉ። ከየመንደር ከአገር ቤት የመጣችሁ እዛም ያላችሁ ረፉ፣ ትዋረዳላችሁ። እኔ እግዚአብሔር ሲያዋርድ አይቼው አውቃለሁ። የከበሩ አገልጋዮች ሲዋረዱ አይቻለሁ። መዋረድ መሞት ብቻ እንዳይመስላችሁ። ባዶን ቀፎ ሆነ ትቀራለህ። ሞገስ አልባ ትሆናለህ። ረፍ። ጌታ ሲያከብር ተከበር። ከየት እንደተነሳህ ወቅ። ማንም አይደለህም አንተ። ለጌታ የተነጠፈው የኔ ነው እያልክ ያለህ ረፍ። ለጌታ የተነጠፈው ለኔ ነው እያልክ ያለህ ክብር እየጠራረክ ያለህ አህያ ረፍ።
ረፍ እንቡር ስትል አሁን ምናልባት እንጠጥ እያላችሁ ያላችሁ ሰዎች በጆሮአችሁ እየነገ ረፍ እያለ ረፍ ይሄን መልእክት እንግዲህ ይሄን መልእክት ለሱ አድርሱልኝ። ሌላ አንድ ልበላችሁና የዚህኛውን ሐሳቤን ልጨርስላችሁ። ነብይ ለመሆን አንዱ የዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሀይም መሆን። በምሬ ምንም አትፈራም፣ ህግ ይጠይቀኛል ምናምን አትል። ብር ይባዛል አባዛለሁ ስትል ብሔራዊ ባንክ እንደሚጠይቅ እንኳን አታውቅ። አለመማር እንዴት ጥሩ እንደሆነ ገብቶሃል? ምን ብሔራዊ ባንክ ይጠይቀኛል ብለህ አታውቅ። በህግ የሚያስጠይቁ ነገሮች አሉ። ብዙዎቹ ማውቃቸው ልጆች አያውቁም። ይሄ እኮ በህግ ያስጠይቀዋል አሉ። ኧረ የዚሁ ከተማ ላይ አንዱ አምጡ ብራችሁ ሙሉ 50 ብር 100 ብር ሃሌሉያ፣ በብር ላይ እንነግሳለን። ብሩ ላይ ቆም አንዱ ብር 100 ብር 50 በህግ እኮ ያስጠይቃል። ብር ላይ መቆም፣ ብር የቀደድክ ሰርግ ላይ መበተን። እኔ ሰፈር የታሰሩ ሰዎች አውቃለሁ። ብር ስላላቸው ልጃቸውን ሲድሩ ይሄን የደርግ 100 ብር እየበሱ እንትን ሲሉ እስር ቤት ገቡ። አባትየው የሰርጓ ቀን እስር ቤት ገቡ። ሰው ሲያነሳ የተቀደደ ብር። የኛ ብራዘራችን ፕሮፌት እንትና ታህታ ይለው ብር ላይ ቆመ። ችግሩ እዛም ጋር ያለው የህግ አካል ይህን ማያውቅ ከሆነ ነው እንጂ በህግ አእምሮ ቢኖርህ እንደዛ አታደርግም። እና እስር ቤት ነው የሚከቱኝ ትላለህ። እንግዲህ እንደተመለከታችሁት እንግዲህ እነዚህ ሁለቱ ደግሞ የፕሮቴስታንት ሃይማኖት አስተማሪዎች ናቸው። ሌላ ደግሞ የሱ ደጋፊ ደግሞ አንድ ላስደምጣችሁና ይህን ሐሳቤ ልጨርስ። የነብዩ ጩፋ ወዳጆች እንኳን ደስ አላችሁ። አካውንቴን ፎሎ ላይክ 50 ጊዜ እያደረጋችሁ ይህንን ቪዲዮ ለነብዩ ጩፋ ወዳጆች አድርሱላችሁ። በመጨረሻም ክራይስት አርሚ ቤተክርስቲያን አኖይንቲንግ ኦይል ወስዶ የተፈወሰው ሰው ለምስክርነት ሲመጣ ሽጉጥ ይዞ በመምጣት አደጋ ውስጥ በገባውበት ሁሉ ይሄ የያዝኩት ሽጉጥ ሳይሆን የተጸለየበት የእግዚአብሔር ኃይል ያረፈበት ዘይት ከሞት ታድጎኛል ሲል የካውንስሉን የዘይት አትግዙ ውግዘት ውድቅ አድርጓል። የእግዚአብሔር ሰው ይሄ ሽጉጥ አያድነኝም ለምስክርነት መግዛት ካለባችሁም አንድ አይደለም 10 ግዙም ሲል ተናግሯል። ይህንን የተጸለየበትን ዘይት ሁሉም ሰው ተጠቅሞ እንደ እኔ መፍትሄ ያገኝ ሲልም መልእክቱን አስተላልፏል። ለሐሳባችሁን በኮመንት መስጫ ውስጥ ግለጹልኝ። እንግዲህ እንደነዚህ አይነት ተከታዮች ናቸው እዩ ጩፋንና የሚከተሉት። እኔ በጣም አዝኛለሁኝ። መጽሐፍ ቅዱስን መከተል፣ የተቀበለውን እግዚአብሔርን መከተል ወይም የሚያምነውን ሃይማኖት ሳይሆን የሚያምነውን እግዚአብሔር ወይም ፈጣሪው መከተል ሲገባው ገና ለገና ዘይቱ ላይ ይፈውሳል ብለ ወንድሜ ዘይቱን አስገባና ምግብ ሰርተበት ብላ። ዘይት የተፈጠረው ምግብ ለመብላት ለሆድ ነው እንጂ ለፈውስ አይደለም። ውሃም የተፈጠረው ሶፍትም ላቡን ብሏል ካውንስሉ ላይ። ላቡም ሶፍቱም ካለ ሰውየውን ንገረውና ፌስታል ስጠውና ፌስታል ውስጥ ከተራሱ ሄዶ ባስኬት ውስጥ ወይም ቆሻሻ ውስጥ ይጣለው። ከሰው የመጣ የማንኛውም ሰው በረከት የለም። ስለዚህ ይህንን ዘይት ወስደህ በጊዜ 1600 ብር ከምትገዛ ይህን ዘይት ወስደህ አብስለህበት ብትበላበት ጥሩ ነው። የሚፈውስ ዘይት ሳይሆን የሚፈውስ አምላክ ነው ያለው። ይህንን ነው ምለው። እንግዲህ ወደ ቀጣይ ፕሮግራማችን እንተላለፋለን። በመሃል ትንሽ ዘና መልበትን አንድ ቪዲዮ አመጣላችኋለሁ። አንደኛውን ትንሽ በተለይ በሀገራችን ላይ የሚወጡ በጣም ሲሪየስ የሆኑ ነገሮች አንድ በከተማችን ላይ ያሉትን ነገር አመጣለሁ። በዛ መሃል ደግሞ ትንሽ ዘና ፈታ እንላለን እና በዚህ መካከል ላይ ትንሽ በመሃል ዘና ፈታ እያልን አንድ ቪዲዮ አሳያችኋለሁ። መቼም አንድ ነብይ ያለች የምታፋታው የሚባል ብዙ ሚዲያ ላይ አንድ ሴት ነብይ ያለች የእሷን ሪያክሽን የምትሰራ እንግዲህ አንድ ሴት ልጅ ትንሽ በመሃል እሱን ዘና ብለን ወደ ቀጣይ ፕሮግራማችን እንመለሳለን። ተሰማ የሚባል ሰው እዚህ ቤት አለ? ተሰማ ተሴ አቤት ተሴ አቤት ተሴ አቤት ተሴ አቤት ተሴ አቤት ታይ የሚል መንፈስ ነው አንተ ጋር ያለው። ልክ ነው? አዎ ተሴ አቤት ተሴ አቤት ለኔ ምንም የነገርከኝ ነገር ምንም አይነት ነገር አብረንም ሻይ ቡና አላለ ምንም የመጅሽ እንግዲህ ተሴ እስካሁን የነገራት ነገር የለም። አሁንም አልነገራትም። ሚስጥር አለቀቀም። እኔ በጣም በተለይ በፕሮቴስታንት ሃይማኖት መሪዎች በጣም ነው በተለይ በነቢያቶቹ በጣም የሚያሳፍር በዚህ ዘመን ውርደት ነው የመጣው።
ከዛ ውጪ ግን በጣም አንድ ቪዲዮ ላሳያችሁና ወደ ዲጄ እንገባለን። ትንሽ የኮረኮሬ ነገር ስላለ ነው። ታቋት እንደሆነ በኢትዮጵያ ውስጥ አንድ ሚኒስቴር ያለች የሴቶች ሚኒስቴር ወይዘሮ ኤርጎጌ አንድ በሰሞኑ ኢቢኤስ ላይ በተፈጠረው ሰጣገባ ውስጥ ወይም ደግሞ ከብርቱካን ጋር በተያያዘው ዶክመንተሪ ጋር የሐሰት ይባላል፣ የእውነት ይባላል፣ የውሸት ይባላል። እንግዲህ በተለይ በብርቱካን እንግዲህ የመንግስት አካልም የኢቢኤስ የሆኑ ሰዎችም ታስረዋል፣ አልታሰሩም፣ ትክክል ነች ብርቱካን አይደለችም ምናምን የሚል በጣም እንደዚህ በሚዲያው ላይ ወጣችሁ እንዳወዛገባችሁን እናንተን መድኃኒዓለም ያወዛግባችሁ። እኔ መንግስትንም ለመደገፍ ብርቱካንም ለመደገፍ አይደል መጀመሪያ መጥኖ ነበር መደቆስ። አሁን ምን ያደርጋል ድስት ዶ ማልቀስ ይላል ያገሬ ሰውና ከዛ ውስጥ ግን ብርቱካን ተደፈረች አልተደፈረችም ወይ ብርቱካን መረጃ ልክ ነው ልክ አይደለችም ሳይሆን በታገቱ 17 ተማሪዎች ግን በጣም ሪዝነብል የሆነ ማስረጃ ዶክመንት ኖሮ ግን እስከዛሬ ድረስ መግለጽ የነበረባት የሴቶች ጉዳይ ሚኒስቴር ይሄንን ነገር መግለጽ ነበረባትና እንግዲህ ለመንግስት ሳይሆን ማገልገል ለህብረተሰብ ማገልገል እንደሆነ ነው ህጉ የሚለው እና ለምን ሚኒስትሯ ይሄን እንደተናገረች ወይም ደግሞ መንግስትን ወክላ የመንግስትና የሴቶች ጉዳይ ሚኒስቴር ሆና እኔ ትንሽ አፍሬ ያለውኝ ወደ መንግስት ማድላት ሳይሆን በእርግጥ እቺ ልጅ ተደፈረች ከሆነ ጥቃት ደርሶባት ከሆነ ብላ ህጉን ማስከበር የተሰጣትን ሚና ወይም የተቀመጠችበት ስልጣን ላይ በደንብ መተንተን ወይም ማየት መተርጎም ወይም ሄዳ ደግሞ መጠየቅ ቼክ ማድረግ ሲገባት ከዛ ውጪ ደግሞ የሚመለከታት ስለ ሴቶች ከሆነ በተለየ መልኩ ስለ ሴቶች ኮንሰርን አድርጋ ሐሳቧን ከመግለጽ ብትቆጠብ ጥሩ ይሻል ነበረ። በጣም ነው የሚያሳፍረው። ለአንድ መንግስት ከማገልገል ይልቅ ለህዝብ ማገልገል ይበልጣል። የሷን ድምጽ ወይንም የሷን የሰጠችውን ኢንተርቪው ባጭሩ የጾታዊ ጥቃት በሚፈጸምበት ሰዓት የሚደርሱ ችግሮች በትክክለኛውና በአግባቡ አድሬስ እንዳይደረጉ ጋፕ ይፈጥራል። አሁን እንዳየነው እንግዲህ የተቀናበረ ትክክለኛ ያልሆነ በድራማ መልክ የተሰራ የህዝቡን ስሜት ኮርኩሮ አላስፈላጊ ግጭቶችን ለመፍጠር የተደረገ ጥረት እንደሆነ እናያለን። ይሄ አገርን ነው የሚያፈርሰው፣ ለማንም ጥቅም የለውም። ምናልባት ሊጠቀሙ የሚችሉ ጥቂት ጽንፈኛ ግለሰቦች አስተሳሰቡም ያላቸው ግሩፖች ሊሆን ይችላሉ። ይሄ ተጠቂም እንደዚሁም ደግሞ ማህበረሰቡን ሀገርንም የሚያፈርስ ቤተሰብን የሚያፈርስ እንደሆነ በግላጭ አይተናል። ከግለሰቧም ህይወት ከሰጠችው ምስክርነት የሚታየው እንግዲህ የከበረ ትዳር የነበራት ቤተሰብ የነበራት በማህበረሰቡም ዘንድ ደግሞ ቤተሰቦቿም የተከበሩ የነበሩ ምን ያህል እንግዲህ ሶሻል ክራይሲስ የሚፈጥር ሁኔታ እንደሆነ ማየት ችለናል እና እውነተኛ ተጎጂዎች ተገቢውን እርዳታ ወይም ድጋፍ እንዳያገኙ ይህም ውሸት ሊሆን ይችላል የሚል ቅንብሮች ውስጥ እንዲገባ አስተሳሰብ ውስጥ እንዲገባ የሚያደርግ እኔ በነገራችን ላይ በሰጠችው ሐሳብ ላይ በጣም ቅር ያለኝ ነገር ሴት ከመሆኑ አንፃር የተወከለችበት ከሴት ጉዳዮች ወይም የሴቶችና አይ ቲንክ የሴቶችና ህፃናት ሚኒስቴር ከመሆኑ አንፃር እንደዚህ አይነት ወደ መንግስት ያደላ ሐሳብ ባትሰጥ ጥሩ ነበር። ልጅቷን ይሄ ነገር ተፈጽሟል አልተፈጸመም ብሎ ነገሩን ማጥናት አቅም ስላላት ወደ ህግ አካል ሄዶ ነገሩን ማየት ጥሩ ነው። መንግስት አይ ቲንክ መንግስትም ቲክታከር ሆኗል፣ መንግስትም ዩቲዩበር ሆኗል። ከመንግስት ጋር ከህብረተሰብ ጋር ወርዶ ከግለሰቡ ጋር ወርዶ ጉዳዩን ቀድሞኑ ከማጥናት በፊት ቀድሞኑ ከማየት በፊት ካየ በኋላ መንግስት ምክንያቱም ሁሉ ነገር ሚዲያ ላይ ከወጣ በኋላ ነው መንግስት እያንዳንዱን መግለጫ ምናምን ሐሰተኛ ዶክመንተሪ ነው አይደለም ይሄ ነገር ልክ አይደለም ምናምን ብሎ የሚሰጠው የኢቢኤሱም ሰውዬ የሚሰጠው በግድ እንደሆነ ያስታውቃል። የኢቢኤሱ አቶ አማን የሰጠውም ቃለ መጠይቅ ምክንያቱም ከዚህ በፊት የዚህ ፕሮግራም ላይ አዲስ ምዕራፍ ፕሮግራም ላይ እንደዚህ አይነት ድራማ እንደዚህ አይነት እንግዲህ 3-4 ዓመት በላይ ሲሰራ ታይቶ አይታወቅም። ሰደንሊ ነው የዚች ልጅ ታሪክ በጣም ቫይራል ሆኖ የመጣው እና መንግስት ለዚህ ማስተባበያ ሌላ ነገር የውሸት ከሚፈጥር ነገሩን አልፎ ወደ ህግ አይቶ ልጅቷን ከመክሰስ ሌሎቹንም ከማስፈራራት አይቶ ነገሩ ትክክል ነው ትክክል አይደለም ብሎ የልጅቷን ሂስትሪ በሌሎች ደህንነት ሰዎች አጥንቶ ተገቢውን ምላሽ መስጠት ጥሩ ነው ብዬ እላለሁ።
በመጨረሻ እንግዲህ የዲጄሊ ጉዳይ ነው። የዲጄሊ ጉዳይ ትንሽ ዘና የሚያደርግ ነገር ነው። 250,000 ብር ወስዳኝ በሀቢባ ቤት ወይም ቲክቶከር ትልቅ ተከታይ ያላት ቲክቶከር ሀቢባ ቤት ላይ ገንዘቤን ወስዳኛለች የሚል ነው። እሱም ቪዲዮ ያሳይቻችሁ። በዛ ላይ ትንሽ ዘና የሚያደርጉ ምላሾችን ተነጋግረን እንጨርሳለን። ፎቶ ላይ የምትመለከቷት ዲጄ ሊ ትባላለች። የምትኖረው በዱባይ ነው። ይሄንን በፎቶ የምትመለከቱት ወንድማችን ደረጀን ከኢትዮጵያ በሴኩሪቲነት አስቀጥረሃለሁ፣ እንደመጣ ትቀጠራለህ፣ ስራው እጄ ላይ አለ ብላ አሳምናው 250,000 ብር ከፍሎ አመጣችሁ። ካመጣችሁ በኋላም ስራውንም አላስገባችሁም፣ አየር ላይ ጣለችሁ። ስራው የለም ከኢትዮጵያ ከቤተሰቡ። እኔ ግን መጀመሪያ ደረጃ ወንድሜ ሴት ብለህ ነው አምነህ ነው ወይስ ወንድ ብለህ አምነህ ነው ለዲጄሊ ትቀጥረኛለች ብለህ ያንን ገንዘብ ከፍለ የመጣው? እሱን በደንብ አረጋግጥልኝ። ቁጭ 1,000 ድርሃም በኢትዮጵያ 40,000 ብር አስመጣና የደላላ ትከፍልና ስራ ትገባለህ ብላ ተወችው። ወንድማችን ተራበ፣ ተጣ፣ የትራንስፖርት አጣ፣ ጎዳና ላይ ወደቀ በሰው ሀገር እና ትናንትና እኔ ቤት መጥቶ አዝኖ በጣም ችግሩን ነገረን። ራበኛለን። ኢማጅን በሰው ሀገር ምግብ ራሱ መስጊድ ተሰልፎ ነበር ምግብ ሲበላ የነበረው። እሱንም ረመዳን ስለሆነ ረመዳን ባይሆን መስጊድ ውስጥ ምግብ አይሰጥም። ህገ ወጥ ደላሎች ብሩን ብቻ እያያችሁ ዝም ብላችሁ እያመጣችሁ ወገናችሁን በስኑ። ስንት ሰው እያበደ ነው። ስንት ሰው ተመልከቱ እስኪ። አረ ይብቃችሁ ፕሊስ። እኛም አንድ ላይ ተባብረን ህገ ወጥ ደላሎችን እንከላከል እባካችሁ። እኔም ጨምሬ ይሄን ነገር ነው የምናገረው። በነገራችን ላይ በጣም ቀላል አድርገን አንየው። አንዳንድ ቪዲዮዎቹ ላይ የወጡ ቪዲዮዎች ላይ በተለይ የዲጄሊን ካራክተር ልንስቅበት እንችላለን፣ ልንዝናናበት እንችላለን እንጂ በተለያዩ ኢንተርቪዎች ላይ በምትሰጠው አወዛጋቢ መልስ በምትሰጠው በዲጄሊ ላይ ልንስቅ ልንዝናና እንችላለን። ግን አንዳንድ ጊዜ በተለይ በእሷ ወጣ እንጂ በተለይ በዱባይ ሀገር በአረብ ሀገራት በጣም ብዙ የሚጭበረበሩ ሴቶች አሉ፣ ብዙ የሚታገቱ ወንዶች አሉ። እና እባካችሁ ደላሎች እባካችሁ የምታንከራትቱት የሰው ነፍስ ነው እና እንደራሳችሁ በራሳችሁ ላይ እንደደረሰ ብላችሁ አስቡ። በዚህ ላይ አንድ መልስ ሰጥታለች። እንግዲህ ታቋታላችሁ። ሮማን ዝርያ በምትለው የምትታወቀው አንድ ቪዲዮ አንድ መልስ በዲጄ ላይ ሰጥታለች። እሷን ተመልክተን እንጨርሳለን። ዲጄ ሄ ስለምትል ለእሷ ልቆምላት አልችልም። ማናችሁም ሚዲያ ላይ የኔ ፍሬንድ ሆናችሁ ሮንግ ነገር ከሰራችሁ እኔ ለእናንተ አልቆምም። ይሄ ወንዲውን ሴት የማይታወቅ ዲጄ ሄጄ ሴት ነኝ ያለኝ ሰውዬ የሰው ወንድ አስመጥቶ እሱ የኔ እንግዲህ ሲያያት ያው ሴት ናት ብሎ አይጋጫት። እንደምታየው ነው። ለወንድ ሩብ ጉዳይ ነው። ፓንቷን ከፍቶ ያየ የለም። ትንሽዬ ቆለጥ ሊኖራት ይችላል። ሁኔታዋ ቆለጥ ያላት ነው የምትመስለው። እንደዚ አይነት ሰዎች በብዛት መጨረሳቸው ወይ ሴት ነው የሚያገቡት ወይ ናይጄሪያ ነው የሚያገቡት። እውነት ለመናገር ቢኮዝ የአበሻ ወንድ አይደፍራቸውም። የአበሻ ወንድ እንደምታቸው ቀጠን ያለ ፈርጠም ያለ እኮ የአበሻ ወንድ በባትሪ ነው የሚገኘው። ስለዚህ ለእሷ ፈርጠም ያለ ወንድ ማግኘት በዱባይ ራሱ የዱባይ ወንዶች አንድም ፈርጠም ያለ አላየንም። ቀጫጭን ናቸው። ኬት ይመጣል? ናይጄሪያ ካልሆነ እሷን የሚቋቋማት ሊኖር አይችልም። ገና ያበሻ ወንድ አስቡት። እሷን አግብቶ እሷ ገና እንዲህ እያለች ስመጣ ጥግ ይዞ ፈርቶ ምናምን እንዴም ብሎ ፈርቶ ይኖራል ከእሷ ጋር። ስለዚህ ዲጄሊ እውነት ሴት ከሆንሽ የእናት ማህፀን ካለሽ አንደኛው አልወለድሽም ሴት ነሽ ለማለት የሚያበቃም የደመድም የለም። ወንድ ከሆንሽም በጾታሽ ሌብል የሆነ ልጅ ለምንድን ነው አምጥተሽ እንዲምታረጊው? ገና ስራ ጀመርሽ ብለን እኛ ስራሽ እንዳስተዋወቅን ወንዶችን እያመጣሽ በጾታሽ እኛ ለወንዶችም ድምፅ እንሆናለን። አንተ ዲጄ ለምን አታርፍም? ሰው ለምን እንዲህ ታረጋለህ? እያመጣ እኮ ነው የምልህ። አይሮቢ በጣም ተስቃለች እኮ ለማንም አትራራም። እና የዛሬ ያቀርብኩላችሁ ይሄን ይመስል ነበር። አንዳንድ በጣም ሲሪየስ የሆኑ ጉዳዮች ትንታኔ የሚያስፈልጋቸውን ጉዳዮች አቀርብላችኋለሁ። በመሀል ደግሞ ዘና ፈታ የምትሉበትን ፕሮግራም አቀርብላችኋለሁ። ለዛሬ ያቀርብኩላችሁ ይሄን ይመስል ነበረ። በቀጣይ ፕሮግራም ጊዜ በእንደዚህ አይነት መልኩ እንግዲህ በየቀኑ አዳዲስ ፕሮግራሞችን ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን አንዳንዶቹን የቻልናቸውን ትንታኔ እንሰጣለን፣ ያልቻልናቸውን ደግሞ ለእናንተ ለህዝብ እናቀርባለን። እናንተም ሀሳብ ካላችሁ ኮሜንት ላይ ያስቀምጡልኝ። በየትኛውም ለሚመለከተው ለሚያየው ሰዎች ለሁሉም ሰው ሼር እንድታረጉልኝና ሰብስክራይብ እንድታረጉኝ ጠይቃችኋለሁ።
ሀሳብም ካላችሁ እንዲታይም የምትፈልጉት ነገርም ካለ እንዲመለከት የምትፈልጉት ነገርም ካለ መላክ ትችላላችሁ። እዛ ላይ በመጀመሪያው ኮሜንት ላይ የቴሌግራም ቻናሌ አካውንት አስቀምጥላችኋለሁ። በተረፈ እስከሚቀጥለው ጊዜ እስከሚቀጥለው ቪዲዮ እስክንገናኝ ድረስ ሰላሙን ሁሉ ያምጣላችሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያችን ሕዝብ ያድርግልን ብዬ እላለሁኝ። መልካም ጊዜ